የማትሰግዱ ሰዎች ይህን መስማት አለባችሁ እሺ ካፍር ብለን ፍርድ ከሰጠነው መጀመሪያ አሉ لا تؤكل ذبيحته እሱ ያረደው አንበላም ልብ በሉ ገብረ ማርያም አንደ ማርያም ያረደው ክርስቲያን እንበላለን የደሙ በቁርአን የተረጋገጠለት ነገር ነው ሙሐመድ ሙስጠፋ ስሙ ግን የማይሰግድ ሰው ያረደው አንበላም ይህ አንድ ነው اذا مات لا يغسل ከሞተ አናጥበው ولا يكفن እንደገና ከፈን አርገን እንደ እስላሞቹ ከፈን አናርግለትም ولا يصلى عليه እንደገና አንሰግድለትም ጨርሶ የማይሰግድ ሰው አንሰግድለትም ولا يدفن في مقابر كلام علماء ነው የኔ አይደለም ወንድሞች ዑለማዎቹ እነዛ የማይሰግድ ካፍር ነው ያሉ ውጤቱ ይህ ነው አሉ نعم ولا يدفن في مقابر المسلمين ولا يدفن في مقابر النصارى የክርስቲያኖችና የይሁዶች ቀብርም አንደፍነው በእስላም ቀብርም አንደፍነው طيب እናርገው እንዳይገማ በአንድ ምድረ በዳ ቆፍረን እንደወፍ እዛ እንቀብረዋለን አሉ طيب ከዛ በኋላስ ولا يرث ካፍር አባቱ ከሞተ አይወርስም ወይም አይወረስም كافر አይወርስም አይወረስም ولا نترحم عليه اللهم ارحم مصطفى اللهم ارحم محمد بلن دعاء نرجلتهم لأنه لا يصلي فهو كافر ولا يزوج مسلما يما يسجد كونه عندي اسلام مستان ستهم اعوذ بالله طيب ብዙ ሰዎች አሉ የማይሰግዱ ሙስሊማ ያገቡ ይህ ነው እንግዲህ ይህ ነው ሁክሙ ሙስሊማ አንሰጠውም طيب እነዚህ እስካሁን ድረስ የገለጽኩት እነዛ የማይሰግድ ሰው ካፍር ነው ያሉ ውጤቱ ይህ ነው اعوذ بالله من الشيطان الرجيم يعني ይህን ግንባሬ ለአላህ ጎንበስ ብዬ على መስጠት ነው ይሁሉ ያመጣብኝ አው ይሁሉ ያመጣበስ ነው ይህ በዱንያ ነው ወንድሞች በአኺራ ሌላ ጉዳይ አለው የአኺራ ጉዳት አላህ ብቻ የአኺራ ቅጣት አላህ Subhanahu Wa Ta'ala የሚያውቀው በዱንያ አሁን ያልኳችሁ ነው